ነኝ የመጀመሪያውን ንግግር አድርጋንተ ሐሳብ አንተ ብትገባ ያርግልኝ። አይሰማም? አመለ ይሰማል? እሺ የሚሰማ የለም? የሚሰማው ገብቻለሁ ሙሉጌታ። እሺ ቢያድግልኝ ነኝ ከጣሊያን። በጣም በጥሩ እይታና በጥሩ አስተሳሰብ ነው እንግዲህ የመጣችሁት። ይህ መድረክ የጎጃሜን ትልቅነት የምናሳይበት መድረክ እንደሆነ አምናለሁ። አማራ ትልቅ ህዝብ ነው። አማራ ያደረገው ጎጃሜ እንደሆነ ዓለም የሚያውቀው ትልቅ ነው፣ እውነታ ነው ማለት ነው። ጎጃሜ ብዙ የተማረ ሰው አለው። በርካታ ባለስልጣኖች የወጡት ከጎጃሜ ነው። ጎጃሜ ከአማራ አልፎ ኢትዮጵያን እየመራና እያስተዳደረ እንደሆነ ሁላችሁም የምታውቁት እውነታ ነው ማለት ነው። ነገር ግን አማራውን ትንሽ የሚያደርግ የአማራውን ትልቅነት የሚያሳንሱ ጭንጋፍ የሆኑ እነዚህ ወሎዮች ናቸው ማለት ነው። ይሄ ወደፊት ካልተስተካከለ ችግሮች እየበዙ ስለሚሄዱ በጣም ሊታሰብበት የሚገባ ነው። ሲጀመር ወሎዮች ታሪክ ያሌላቸው ማህበረሰብ እንደሆኑ ሁላችሁም የምታውቁት ነው። አንድ ጀግና የላቸውም። ቅድም ወንድዬ በደንብ አንስቶታል። በወያኔ ጊዜ ራሱ ወያኔን አሳልፈው ራሳቸውን አሳልፈው የሰጡት እነዚህ ወሎዬዎች ናቸው ማለት ነው። አፍ ብቻ ናቸው ብዙውን ጊዜ ወሎዬዎች ማለት ነው። ስለዚህ ወሎዬዎች አማራን አይወክሉም። ኢቭን በሃይማኖት እንኳን አይመስሉንም ማለት ነው። ወሎዬዎቹን ስናያቸው አብዛኞቹ ሙስሊም ሌላም ነገር ነው። እኛ አማራዎች በተለይ ጎጃሜዎች ደግሞ በኦርቶዶክስ እምነት የታነጽንና ጥሩ ሃይማኖት ያለን ሰዎች ነን። በዚህም አንመሳሰልም። በብሔርም ብናይ በጂኦግራፊካል ሎኬሽኑም ብናይ ወሎዬዎች ከአማራው ጋር ምንም አይነት ትስስር እንደሌላቸው ታሪክ ይነግረናል። ስለዚህ በአብዛኛው ብናየው አሁን የወሎዬው ግዛት ወረዳዎቹም ሌሎቹም ከኦሮሞና ከሌሎቹ ጋር ግንኙነት እንዳላቸው ታሪኩም ጂኦግራፊውም ሁሉም ያሳየናል ማለት ነው። አሁን ሰው ሆነውና ፓርቲ አቋቋምን ማለታቸው በጣም የሚገርም ነገር ነው ማለት ነው። እነሱ መቼ አማራ ሆነው መቼ አማራን ወክለው ራሳቸውን የቻሉ ፓርቲ አቋቁማሉ የሚለው ጥያቄ ነውና አማራን እንደማይወክሉ ወሎዬዎች ተላላኪዎች መሆናቸውን ማሳየት መቻል አለብን። ህዝባችን በደንብ እስኪያውቅ ድረስ ደጋግመን የወሎዬዎችን አናሳነት አማራን የማይወክሉ መሆናቸውን በደንብ ማሳየት አለብን። አማራን እንግዲህ ለመከፋፈል የተዋቀረ ፓርቲ ነው። ወደፊት ደግሞ ደጋግመን በሰፊው እንነጋገራለን የሚል ነገር አለኝ። አመሰግናለሁ ሙሉጌታ። እሺ አመሰግናለሁ። ያው እንደተባለው እንግዲህ ቀጣይ